እንዴት እኔ የተሰጠኝን ነገር ማወቅ እችላለሁ? ስኬት የሚመጣው የምንጠላውን እንኳን በምንወደው መንገድ ለራሳችን ፕሬዘንት በማድረግ ከትንሽ መጀመር። የብዙዎቻችን ትልልቅ እቅዶችን እናቅድና ለአይምሯችን ትልቅ ፕሮሰስ እንሰጠዋለን። ከዛ አንዳንዴ ላንጀምረው እንችላለን። ከጀመርን በኋላ ደግሞ ወይ እናቆመዋለን። ስኬታማ ሆኜ ወጥቻለሁ፣ ጥሩ ነጥብ ይዤ ወጥቻለሁ። ከዛ ችግሩ የተፈጠረው ከተመረኩና ስራ ከገባው በኋላ ህይወት አንተ ላይ ብቻ ፊቷን እንዳዞረች አይነት ስሜት ተሰምቶ ያውቃል? ትላንት ስሬ ናቸው እዚህ ናቸው ያልካቸው ሰዎች የሉ። ደስ የሚለው ዜና ረፈደ የሚባል ነገር የለም። እነዛ አሁን ላይ በጣም ብር ሜክ የሚያደርጉ የሚዘገብላቸው በየሚዲያው የምናያቸው ሰዎችም ሱፐርማኖች አይደሉም። በአንተና በእነሱ መካከል ያለው ልዩነት ትክክለኛውን መንገድ የመምረጥና ያለመምረጥ ጉዳይ ነው። ያድጋ ነው ያላችሁት። በዚህ ቪዲዮ ላይ 3 ፖይንቶችን ይህንን ከሰማችሁ በኋላ ኮምፕሊትሊ ህይወታችሁን የሚቀይር ነጥቦችን አካፍላችኋለሁ። ስለ ዲሲፕሊን ወይም ልማድን ወደ ህይወት ስለማምጣት ዲቴል የሆነ ጥናት ያደረግኩት በ2023 ነበር። ከዛ በኋላ ነው ህይወቴ ኮምፕሊትሊ የተቀየረው። አስተሳሰቤ፣ ፋይናንሻሊ ኢንዲፔንደንት መሆን፣ ራስን መቻል፣ ብዙ ነገሮችን በህይወቴ ውስጥ ዴቨሎፕ ላደርግ ችያለሁ። ስሩ ፕሮሰስ ቢሆንም አሁንም ያደረግኩት ያለው ነገር ቢሆንም በእርግጠኝነት እናንተም ያንን ነገር ታገኙበታላችሁ በዚህ ቪዲዮ። ወደ ዋናው ፖይንት ከመግባቴ በፊት እንደነገርኳችሁ በዚህ ቪዲዮ እነዚህን 3 ነጥቦች ነው የምናየው። እነዚህን 3 ነጥቦች በጨረሳችሁ ሰዓት እርግጠኝነት ህይወታችሁን የሚቀይር ነጥብ ታገኛላችሁ። እኔ ምን አይነት ሰው ነበርኩ መሰላችሁ? ራሱን መግዛት የሚከብደው ሰው፣ ላይክ ታይሙን ማኔጅ ማድረግ፣ የሆነ ነገር ለመወሰን እና የሆነ ስራ ላይ ስቲክ ለማድረግ ስትራግል የሚያደርግ፣ ከዛ ደግሞ ከአንዱ ወደ አንዱ ሽፍት የሚያደርግ እንደዛ አይነት ነበርኩኝና አንዳንዴ መወስዳችሁ ትልልቅ ሪስኮች የተወሰነ ያህል እታገልና ከዛ ተዋቸዋለሁ። ከዛ ልማድ እንዴት ነፃ እንደወጣውና የምወደውን ነገር መስራት እንደጀመርኩኝ በዛው ሼር አደርጋቸዋለሁኝ። ወደ ነጥቦቹ ከመምጣቴ በፊት ሰብስክራይብ በማድረግ ቤተሰባችን ይሁኑ። መጀመሪያው ነጥብ፣ መጀመሪያው ራስህን ሳታስጨንቀው ወይም ቶርች ሳታደርገው ዲሲፕሊንን ወደ ህይወትህ አምጣ ነው። ይሄ የኔ መርህ ነው። እንዴት ማለት ብዙ ሰው ይመክረናል። ይህንን አድርጉ፣ ጠዋት ተነሳ፣ በጠዋት መነሳት አለብህ፣ ጠንካራ ሰራተኛ መሆን አለብህ ምናምን የሚባሉ ብዙ የምንመከረው ነገር አለ። ወዲያው የሆነ ነገር እንደሰማን ኢንስፓየርድ እንሆንና እንነሳና መስራት እንጀምራለን። ትንሽ ጊዜ በኋላ ግን ከሱ ልምድ ጋር ስቲክ ማድረግ ይከብደናል። አንዳንድ ነገሮች ደግሞ ከነ መስራት ያስጠላናል። አይምሯችን እንዴት እንደሚያስብ አሁን ልንገራችሁ። ባይ ኔቸር አይምሯችን ዲዛይን ሲደረግ ይሄ ከባድ ነገሮችን ሃንድል ማድረግ አይፈልግም። ሁሌም ቀላል ነገር መርጠው ማለት ነው። ባይ ዲፎልት አንድ ሞል ውስጥ ገብታችሁ ሊፍትና ደረጃ ቢቀመጥላችሁ ሊፍት ነው የሚቀለው አይደል? ሊፍት ትመርጣለህ። እንደዛ ነው አይምሯችን ቀላሉን ታስክ ነው መጀመሪያ የሚመርጠው። ሁሌም ሲምፕል የሆነ ሜተድን እየመረጠ እኛ የምንፈልገው ቦታ እንዳንደርስ የሚይዘንን አይነት ሲስተም ውስጥ እንድንገባ ያስገድደናል። ያንን የማንወደውን ወይም ስንነሳ ሸክም የሚሆንብንን ነገር እንዴት እንሰራለን የሚለውን ነው የብዙዎቻችን ችግር። ለምሳሌ መጽሐፍ አንብቦ መጨረስ ሊሆን ይችላል ብዙ ጊዜ የሚከብደን። እኔ ማደርገው ልንገራችሁ። አንዳንድ መጽሐፍቶች አሉ ስፔሻሊ በቃ ለመጨረስ በጣም የሚከብዳችሁ፣ ኢቭን ለመረዳት የሚከብዳችሁ። በዛ ፖይንት ላይ የምታደርጉት የሆነን ነገር የሚከብዳችሁን ስራ ከሰራችሁ በኋላ ለአይምሮ ሽልማት ማዘጋጀት። አይምሮአችን በተፈጥሮ ሪዋርድ ይወዳል። መንገድ ላይ እየሄድክ እንደዛ ብታገኝ ይሄን አደርግልሃለሁ ይሄንን አድርግልኝ ብለህ ብትልከው ኖርማሊ እንዴት ሮጦ ያንን ያልከውን ነገር እንደሚያደርግ ልክ እንደዛ ነው። እንደ ልጅ ነው አይምሮአችን የሆነ ሽልማት ሪዋርድ ያየበት ነገር ላይ ፈጣን ሆኖ ይሰራል። ምን አደርጋለሁ ብዙ ጊዜ የሆነ ፔጅ አወጣና ያንን ፔጅ አንብቤ ከጨረስኩኝ ራሴን የምወደውን ነገር ጋብዘዋለሁ። ሙቪ ሊሆን ይችላል ወይም ደግሞ የምወደውን ነገር ማዳመጥ፣ የምወደው ቦታ መሄድ ሊሆን ይችላል። የተለያዩ እንደዛ አይነት ነገሮችን ራሴን በመጋበዝ ራሴን ኢንስፓየር አደርጋለሁ። በህይወታችን የሚከብደንንና ሸክም የሆኑብንን ልማዶች በቀላሉ የምንይዝበት አንዱ ነጥብ ለአይምሯችን ሪዋርድን በማዘጋጀት ልማድን በቀላሉ ወደ ህይወታችን ማስገባት እንችላለን። ምንድነው በልምድ ዱ ዋት ዩ ሄት አክት ላይክ ዩ ላቭ ኢት የሚባል ነገር አለ። ሁሌም አክት አድርገን አይሆንም። ጥሩ አርቲስት ልንሆን እንችላለን አክት በማድረጋችን። ህይወት ላይ ግን እንደዛ አይደለም። የምንጠላውን ወይም የሚከብደንን ነገር ወደምንወደው ወይም ደግሞ ወደምንፈልገው አይነት
ሲስተም ካልቀየርን በስተቀር ዲሲፕሊን የሚለው ስቴጅ ላይ አይደርስም። ዲሲፕሊን ማለት ባይ ዲፎልት የምንሰራቸውን ነገሮች እንደማለት ነው። ለምሳሌ ጠዋት ተነስተን ከእንቅልፋችን ባይ ዲፎልት ሽንት ቤት እንገባለን፣ ጥርሳችንን እንቦርሻለን፣ አንዳንድ ነገሮች እናደርጋለን እና አይምሯችን እንደ ስራ አይቆጥራቸው። ሰምዴይ ወደኋላ ተመልሰን ግን ብንመለከት ጥርስ መቦረሽ ስራ የነበረበት ጊዜ ነበረ። ልጆች ሆነን በጣም የሚከብደን ጊዜ ነበረ። ልክ ዲሲፕሊን ደረጃ ላይ ሲደርስ ግን ያ ስራ የሚሆነው ነገር ይቀርና ታናውቀው ሳይታወቀን ለአይምሯችን ፕሮሰስ ሳይሆንበት የምንሰራው ነገር ይሆናል። ሶ አንድን ከባድ ዛሬ ላይ ብለን የምናስበውን ስራ ወደ ዲሲፕሊን ለመቀየር ለአይምሯችን የመጀመሪያው ሪዋርድን በማዘጋጀት ንን ልምድ ወደ ህይወት ማስገባት ነው። ሁለተኛው ነጥብ አታክብደው። ሜክ ኢት ሲምፕል ዱድ። ብዙ ጊዜ ስብስብ በማድረግ እንወዳለን ነገሮችን። አታክብደው ስል እንዴት መሰላችሁ? በጣም የሚከብደን ስራ አለ የምንጠላው፣ እንዴት አድርገን ቀላል ወይም የምንወደው ኢንጆይብል እናደርገዋለን። አይታችሁ ከሆነ ጂም ቤት አብዛኛው ሰው ይመዘገባል። ብዙ ጊዜ ዘልቆ ሙሉ ወሩን የሚሰራ ግን በጣም ጥቂት ሰው ነው። ከባዱ ስራ ነው ዲሲፕሊን እስክንሆን ድረስ የብዙዎቻችን ፍላጎት ነው። በቃ ሰውነታችንን ቢልድ አፕ ማድረግ ምናምን። ግን ስፖርት የምትወዱ ከሆነ የምትፈልጉ ከሆነ የምትወዱበት ወይም በቃ ሳይታወቃቸው የምትሰሩበት ደረጃ ላይ ለማድረስ የመጀመሪያው የምታደርጉት ነገር የማትወዱትን ስራ ከምትወዱት ስራ ጋር ማገናኘት። ለምሳሌ በተፈጥሮ እኔ መዝሙር መስማት እወዳለሁ። የተለያዩ ፖድካስት ስፒቾች ምናምን መስማት እወዳለሁ እና ጠዋት ከእንቅልፌ ስነሳ የምሰማውን ነገር ምጋብዘው የማልፈልገውን አክቲቪቲ ሳደርግ ብቻ ነው። ቤት ማጽዳት ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል። ኢንጆይብል ማድረግ ያንን ነገር ከምንሰማው ነገር አብረን አድ በማድረግ ሌላው የምንወደውን አውትፊት አብረን በመልበስ የስፖርት ከሆነ በጣም የምንወደውን የስፖርት ጫማ ሊሆን ይችላል፣ ልብስ ያንን ጊዜ አድርገነው ሞመንቱን ቫይቡ እንዲስበን ማድረግ። ይህንን በማድረግ ቀላል ማድረግ እንችላለን። ሌላኛው ከትንሽ መጀመር። የብዙዎቻችን ትልልቅ እቅዶችን እናቅድና ለአይምሯችን ትልቅ ፕሮሰስ እንሰጠዋለን። ከዛ ከና አንዳንዴ ላንጀምረው እንችላለን። ከጀመርን በኋላ ደግሞ ወይ እናቆመዋለን። በሚያስቅ ሁኔታ በጣም ከትንሽ መጀመር። ጠዋት ስንነሳ ትንሽ ነገር ነው እንደምንሰራ አይምሯችን የሚያውቀውና ረጅም ጊዜ ሂደት ውስጥ ያንን የትንሽ ነገር እያሳደግነው በመሄድ በቀላሉ ትልቅ የሆነ ዲሲፕሊን ወደ ህይወታችን ማምጣት እንችላለን። ለምሳሌ ከ1 ኪሎ ሜትር መሮጥ ሊሆን ይችላል እቅዳችን። የ10 እና የ20 ደቂቃ ወክ ከማድረግ መጀመር እንደማለት ነው። ቀላል እናደርገዋለን። ያንን የምንወደውን ልማድ ወደ ህይወት ለማምጣት ቀላሉን መንገድ እንጠቀማለን። የመጨረሻው በተፈጥሮ ያለንን ችሎታ መለየት። በህይወት በጣም ስኬታማ ከሚያደርገን ብዙ ሰዎችን ከትልልቅ ስኬታማ ሰዎች የሚለያቸው ነገር የተሰጣቸውን ነገር የማወቅና እዛ ላይ የመስራት ሁኔታ ነው። አንድን በጣም ጎበዝ መሆን የሚችልን አትሌት መጀመሪያ ፕሮግራመር መሆን አለብህ ካልነው ያንን ሰውዬ እያስጨነቅነው ነው። አሁን ያለኝ ሜንታሊቲ ድሮ ቢኖረኝ ኖሮ ብዬ ማላደርገውን አንድ ነገር ልንገርህ። ናቹራል ነው ያጠናሁትና ጎበዝ ተማሪ ነበርኩኝ። ላይክ ጎበዝ ተማሪ ናቹራል ይገባል የሚባል ኮንሰፕት ነበር በሰዓቱ እዛ አካባቢ እና ናቹራል ገባሁ። እኔ ኖርማሊ በተፈጥሮ የሶሻል ሰው ነኝ። ኮሚኒኬት ማድረግ፣ አዲስ ቦታ መሄድ፣ አዲስ ነገር ማድረግ እወዳለሁ። ላይክ ስለተባለ ብቻ ገባሁኝ። ከዛ ኢንጂነሪንግ ያበላል የሚባል ነገር አለ። ኢንጂነሪንግ ገባሁ። ከዛ አርክቴክቸር ገባሁ። ያ ለኔ ያ ፕሮሰስ በእርግጥ ግቢ ላይ ሪዋርድ ነበረው። መሸለም አለ። በሴሚስተር የሴቶች ሽልማት ነበረ። ከዛ በኋላ ደግሞ በቃ ሰቃይ ነው ምናምን የሚባለው ሪዋርድ ስለነበረ አይምሮዬ በጣም እንዲሰራ አድርጎኛል እና ስኬታማ ሆኜ ወጥቻለሁ። ጥሩ ነጥብ ይዤ ወጥቻለሁ። ከዛ ችግሩ የተፈጠረው ከተመረኩና ስራ ከገባው በኋላ ስራዬ ውሎዬ ከኮምፒውተር ጋር ሆነ። ላይክ always staring on the computer እና ከሰው ጋር አልገናኝም። ከአይዲያ ጋር ነው፣ ከዲዛይን ጋር ነው እና ድግግሞሹ በተለይ ሀገራችን ያለው ኮንስትራክሽን፣ የዲዛይን እድገት ኤቭሪቲንግ ተመሳሳይ ነገር ስለሆነ በጣም ህይወት ለኔ ምንም የማትኖሩበት ተመሳሳይ ነገር በምታረጉ ሰዓት ያደረጋችሁትን ነገር አይምሯችሁ ካውንት ማድረግ ያቆማልና ወይም እንዳሰራችሁ የሆነ ታይም ይሰማችኋል። እና ምን ማድረግ ጀመርኩኝ? ወደ ኋላ ተመልሼ ምንድነው የኔ ጊፍት፣ ምን ላይ ነው የተሰጠኝ ነገር ብዬ እንዳይ አድርጎኛል። ከ2023 በኋላ የሰልፍ ዲቨሎፕመንት
የኢሞሽናል ኢንተለጀንስ የተለያዩ መጽሐፍቶችን ካነበብኩ በኋላ ነው እኚህን ነገሮች ሪላይዝ እንዳደርግ ያደረገኝ። it was really hard ለመወሰን እንደዛ ያን ሁሉ አመት ሳክሪፋይ አድርጋችሁ ተመርቃችሁ ተምራችሁ እንደገና ወጥቶ ሌላ ኢንቫይሮንመንት ውስጥ መግባት። አንዳንድ ሰዎች አሉ እናንተ ቀኑን ሙሉ ሰዓት እየቆጠራችሁ ነው 11 ተኩል ሆኖ ከቢሮ እስክትወጡ። አንዳንድ ሰው 11 ተኩል ሆኖ ሲወጣ በጣም ኢነርጀቲክ ነው፣ ገብቶ ቤቱ ይጨርሳል፣ ሌላ ስራ ይሰራል፣ የቢሮውን ስራ። ያ ማለት አንዳንዴ ከኛ ከማንነታችን ከተፈጠርንበት ነገር ጋር የምንሰራው ነገር አላይን ሲያደርግ ሲጣጣም የሚፈጠር ሁኔታ ነው። ሶ ያንን ነገር ማየት ጀመርኩ። እንደገና መወሰን ነበረብኝ። it takes a time፣ በጣም ታይም ይወስዳል ለመወሰን ወደዛ ወደምፈልገው ፊልድ ለመግባት። ምን እያልኩ ነው? ጊዜ ሊወስድብህ ይችላል። ብዙ ሳክሪፋይ ያረክበት ስራ ላይ ልትሆን ትችላለህ። you can start by side hustle። ራስን ተመልሶ ወደ ኋላ በማየት ወደምንፈልገው ወደ ተሰጠን ነገር ላይ ስንሰራ በቀላሉ ስኬታማ የምንሆንበትን ነገር ነው የምንይዘው። አንፌር አድቫንቴጅ የሚል የሆነ መጽሐፍ አለና እዛ ላይ ነው በጣም እንትን ያለኝ። በተፈጥሮ የሚሰጠን ማንም ሊወስድብን የማይችል አድቫንቴጅ አንዱ ያ የተሰጠንበት ጊፍት ነው። እዛ ላይ ስንሰራ ስኬታማ እንሆናለን። ሰመራይዝ ለማድረግ በጣም ስኬታማ ሰዎችን አልተሳካልኝም ከሚሉ ሰዎች የሚለያቸው እነዚህ ትልልቅ ነጥቦች የመጀመሪያዎች የሚያደርግ ወይም ስራ የሚሆኑባቸው የሚከብድባቸውን ስራ አይሰሩ። ሁለተኛው ዲሲፕሊንን ወደ ህይወታቸው ሲያመጡ በቀላል መንገድ ነው። ዲሲፕሊን በግዴታ የምንጠላውን ስራ እየሰራን የሚመጣ ነገር አይደለም። ስኬት እንደዛ አይመጣም። ስኬት የሚመጣው የምንጠላውን እንኳን በምንወደው መንገድ ለራሳችን ፕሬዘንት በማድረግ ነው። ያንን ስለሚያደርጉት ነው በቀላሉ ከባድኛ የሚመስለን ነገር ወደ ህይወታቸው በቀላሉ ማምጣት የሚችሉ። ሶስተኛ የተሰጡለትን ነገር። አንድ ፖድካስት እየሰማሁኝ ስለ አሳ እያወራ ነው እና ኢማጂን ዩ አር ፊሽ፣ በጣም ትንሽዬ ፊሽ በባህር ውስጥ የምትኖርና ትሰማለህ ዛፍ ላይ መኖር በጣም እኮ ደስ ይላል የሚል እና ዛፍ ላይ ለመውጣት ትሞክራለህ። ከውሃ ለመውጣት በሞከርክ ቁጥር መተንፈስ ያቅታል። ዞር ብለህ ግን ስትመለከት ነጦጦች ከዛፍ ዛፍ እየዘለሉ በጣም ደስተኛ ሆነው እየኖሩ ነውና ሁሌም ሀይ። የአንዳንድ ሰው ህይወት እንደዛ ነው። አሳውን ሆኖ ተመልሶ በተሰጠን ነገር ውስጥ በነፃነት በዛ ውቅያኖስ ውስጥ ከመዋኘት ይልቅ ያልተሰጠን ነገር ውስጥ በመዳከር ብዙ እድሜያችን ያልፋል እና it's not too late እንደ አዲስ ለመጀመር። it takes a time ያንን ዲሲፕሊን ለማምጣት it takes effort፣ ግን ከምንም በላይ ብልሃት ነው የሚያስፈልገው ዲሲፕሊንን ለማምጣት። so to conclude የዛሬን አይዲያ ሰማፕ ለማድረግ ያክል እንዴት እኔ የተሰጠኝን ነገር ማወቅ እችላለሁ የሚለውን ፖይንት ብቻ ልመልስላችሁ። ግቢ ላይ አንድ ልጅ ነበረች። she was my dorm mate። አንዳንድ ሰዎች አሉ ቁም ነገር ሲያወሩ ሰርፕራይዝ የሚያደርጓቸው ሰዎች አጋጥሟቸው ያውቃል? like what እና እንደዛ ናት። በቃ ፈታናት ምናምን እና እንደዚህ እኔ ሲሪየስ ነገሮችን በሲሪየስ መውሰድ ማትወድ ናት። እና የሆነ ቀን እያወራን ምክር ካስፈለጋችሁ ይዱን ጠይቋለች። it was ለኔ በጣም a big deal። ማለት ብዙ ሰው ስመክሪ ጎበዝ ነሽ ይሉኛል፣ ግን ከሷ አፍ መስማት ለኔ በጣም ሰርፕራይዚንግ ነበረ። so I decided to work on that። አንዳንዴ እኛ ራሳችንን ከምናውቀው በላይ ሰዎች ያውቁናል እና ከሰዎች ኮምፕሊመንትን መስማት ይሄ የመጀመሪያው ፖይንት ነው። ሁለተኛው ወደ ኋላ ተመልሶ ራስን አናላይዝ ማድረግ። ምን ስንሰራ ይቀለናል? ምን ስንሰራ ጊዜው እንደሄደ ሳይታወቀን ረጅም ጊዜ ያክል ድሬን አፕ ሳንሆን ኢነርጀቲክ ሆነን እንሰራለን? ምን አይነት ነገሮችን በቀላሉ አኮምፕሊሽ እናደርጋለን የሚሉ መልሶችን ለራሳችን ስንመልስ የምንፈልገውን ማንነትን ማግኘት እንችላለን። ጥናቶች እንደሚያመለክቱት ከሆነ ክሬቲቭ የሆኑ ሰዎች ዲዛይን ቢሰሩ፣ ኮንቴንት ክሬት ቢያደርጉ ይባላል። ዲዛይን ስላችሁ እንዳሁን ይሄ ኖርማሊ በእጅ የሚሰራ ዲዛይን ብቻ አይደለም። ብዙ አይነት ዲዛይኖች አሉ። ከፕሮግራሚንግ ፍሮንቴጅ ሆኖ ስራ፣ የዌብሳይት ስራዎችን ዲዛይን ከማድረግ ጀምሮ እስከ ቤት ውስጥ ዲኮር ቢጽፉ ክሬቲቭ የሆኑ ሰዎች ስኬታማ የመሆን እድላቸው ሰፊ ነው። ፕላነር የሆኑ ሰዎች ፕሮጀክት ማኔጅመንት ላይ፣ ቢዝነስ ስትራቴጂዎች ላይ ቢሰሩ፣ ራሳቸውን ወደዛ ወደ ማሳደግ ቢሰሩ ስኬታማ ይሆናሉ ይባላል። ተግባቢ የሆኑ ሰዎች ደግሞ ማርኬቲንግ ላይ፣ ኢቨንት ፕላኒንግ ላይ፣ ኮንሰልቲንግ ብዙ ስራዎችን መስራት ይችላሉ። ሰዎች ፊት የሚያቀርብ ስራዎች ላይ ከማንኛውም ሰው በላይ ስኬታማ ይሆናሉ። አንዳንድ ሱቅ ገብታችሁ አንድ ዕቃ ልትገዙ አስባችሁ ገብታችሁ ላይክ ያላሰባችሁትን የአገር ዕቃ
እዛ ጋር በተቀመጠው ሰውዬ ምክንያት ብቻ ገዝታችሁ ታውቃላችሁ? ላይክ እንደዛ ናቸው አንዳንድ ሰዎች they are very gifted እና ቦታቸውን ሲያገኙ they know what they do እና they love it። ደግሞ ጥሩ የሆንክበትን ነገር what you are good at it የምትወደውን ነገር ያንን ወደ ብር ወደ ማምጫ ወይም መኒ ሜክ ወደ ማድረጊያ መንገድ ማምጣት ከቻልክ ስኬታማ መሆን ዛሬም አረፈደም። ከያዲ ጋር ነበራችሁ። ሰብስክራይብ ማድረግ እና ቤተሰብ መሆን እንደዚህ ጥዑም የሆኑ ህይወታችሁን ኮምፕሊትሊ የሚቀይሩ ሀሳቦችን የምታገኙበት ቻናል ነው። ሌላ የምትፈልጉት ሀሳብ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛ።